ነብዩ መሐመድ ስንት ጊዜ ሐጅ አደረጉ? አንድ ጊዜ በትክክል መልሷል። ለይላ ባክ ብላለች። ለይላ በቁርአን ረጅሙ ምዕራፍ በቅዱስ ቁርአን ረጅሙ ምዕራፍ ማን ይባላል? ሱረቱል በቀራ። በትክክል ተመልሷል። በቀራ ነው። አብዱል ሰላም ቅዱስ ቁርአን ስንት ምዕራፎች አሉት? 114። በትክክል ተመልሷል። እስማኤል ነብዩ መሐመድ ያሳደገች ኢትዮጵያዊት ሴት ማን ትባላለች? በትክክል ተመልሷል። ኡሙ አይመን ናት። ለይላ በሂጅራ አቆጣጠር አንደኛ ወር ምን ይባላል? ሙሐረም። በትክክል ተመልሷል። ሙሐረም። የኢትዮጵያ ወንዶች የእግር ኳስ ብሔራዊ ቡድን ቅጽል ስሙ ማን ይባላል? ዋሊያዎች። በትክክል ተመልሷል። እስማኤል በቁርአኑ ውስጥ በቢስሚላህ የማይጀምረው ምዕራፍ ማን ይባላል? ሱረቱ ተውባ። በትክክል ተመልሷል። ለይላ የአርሰናሉ ዴቪድ ራያ የትውልድ ሀገሩ የት ነው? ወይኔ ጉዴ! ወዲያ ጉድሽ! ዴቪድ ራያ አይኔ የት ነው የተወለደው? አራሳት እዚህ ቢያግዝ ይሳወታል። ስፔን ነው። በትክክል ተመልሷል። አብዱል ሰላም የሊቢያ ብሔራዊ ቋንቋ ማን ይባላል? ወይ ምንድነው የብሔራዊ ቋንቋቸው? ሊቢያ ሀገር ሊቢያ ብሔራዊ ቋንቋቸው አረብኛ ነው። በትክክል ተመልሷል። እስማኤል የፈርዖን ባለቤት ማን ትባል ነበር? ግብጽ። የፈርዖን ባለቤቱ አባናት። በትክክል ተመልሷል። ላይላ ክርስቲያኖ ሮናልዶ በማድሪድ በቆየበት ጨዋታ ዘመኑ ስንት የሻምፒዮንስ ሊግ ዋንጫ ነሳ? ወይኔ 3 አይደለም፣ ይለፈኝ 2 አይደለም። አረም ያቅስ ሰው ከዚህ 5 ከየት ጨምረው? ማድሪድ 4000 ማንቸስተር 5 በትክክል 5000 ለይላ ባንክ ብላለች። ማን የመለሰው? እኔ። እሺ እሱ አብዱል ሰላም ባንክ። እሺ በአጠቃላይ 5 ነው ያነሳው። እሺ አብዱል ሰላም ለመጀመሪያ ጊዜ እስልምና የተቀበለች ሴት ማን ናት? ኸዲጃ። በትክክል ተመልሷል። ኸዲጃ ቢን ሁወይሊድ ናት። እሺ ሰዓታችሁ አልቋል። 5ኛው ዙር እዚህ ጋር ተጠናቋል። ሪከርድ ሰብራችኋል። በ5ኛው ዙር አጨብጭቡ ለራሳችሁ። በዚህ በ5ኛው ዙር 12 ጥያቄ መልሳችሁ 2400 ብር አግኝታችኋል። ከቅድሙ 6600 ብር ጋር 9000 ብር ወደ ባንካችሁ ገቢ